የማክፖድ አይምሮ ነኝ። እኔ ደግሞ የማክፖድ ልብ ነኝ። ማክ ቤተክርስቲያን ለመሄድ አስቧል። እኔ ቤተክርስቲያን እንዳይሄድ የተለመደችዋን ሰበቤን ሳቀርብ፣ ልብ ደግሞ ብዙ ጊዜ ማክ እኔን ከማዳመጥ ይልቅ ይሄንን ማዳመጥ ይመርጣል። ቢሆንም ግን እኔን ያዳመጠ ቀን ብዙ ጊዜ ለውጦችን ያመጣል። አይሆፕ አንድ ቀን ይሰማኛል ብዬ ተስፋ አድርጋለሁ። እንደዚህ አይነት ጨዋታዎችን በተጋጠመን ቁጥር አሸናፊው እኔ ነኝ። ማክዬ የእኔ ጌታ ብዙ ጊዜ የሚያዳምጠው እኔን ነው። ለማንኛውም ዛሬ ማክ ቤተክርስቲያን ይሄዳል ብዬ ተስፋ አድርጋለሁ። እስኪ የሚሆነውን አብረን እናያለን። ምን እያደረክ ነው? ላስቀድስ ነው። ለምንድን ነው ነጠላ የምትለብስ? ላስቀድስ ነው። ባለፈው ሳምንት ሄደህ ነበር፣ አስቀድሰህ ነበር። ጾምም ሲመጣ ትጾማለህ፣ እንደው ቤተክርስቲያንን ትመላለሳለህ። ግን በህይወት የተለወጠ ነገር አለ? ተው እንጂ አይምሮ፣ ቸኩላ አታስቸኩለው። ዝም በል አንተ። አዲስ ነገር አለ? በተመላለሰ ይመስላል፣ ባስቀደሰ መስሎ ነው ወይ? ደክመህ አታርክመን። ምን ሆነ ነው? ለውጥ ለሌለው ነገር አትመላለስ፣ አትድከም። እግዚአብሔር እንኳን ለማስቀደስ ማሰብህን ቀርቶ ወደ ቤተ ክርስቲያን ስትሄድ እያንዳንዷን እርምጃህን ይቆጥርልሃል። ተረት ተረት ብቻ አታወራ። ሁልጊዜ በተረት ተረት አታደንዝዘው አለቃችንን። አለቃ እያንዳንዷ ወደ ቤተ ክርስቲያን የሄድክባት እያንዳንዷን ያስቀደስክባት ቀን አንተ ብትረሳት እግዚአብሔር አይረሳትም። እግዚአብሔር ከብዙ ከኛ ከማናቀው ክፉ ነገር የሚጠብቀን እኛ ወደሱ ስንጠጋ ነው። ዝም ብሎ ትርጉም የሌለው ነገር፣ በአይን የማይጨበጥ ነገር፣ እዚህ ላይ ዝም ብሎ መድከም ፍሬ የለው። ዝም ብለህ ተረት ስነ ስርዓት ያዝ፣ አታርክመን። አሁን ቤት ገብተህ አረፍ በል፣ አልጋ ላይ ዘርጋ ብለህ እንቅልፍህን ተኛ። እንቅልፍ እምቢ ካለ ደግሞ ቲክቶክህን ቼክ እያደረግ ስለ ዓለም አቀፋዊ ሁኔታ፣ ስለ ሀገር ሁኔታ የተለያዩ ነገሮችን እያየ እዛው እንቅልፍ ይወስዳል። ካልወሰደም ጀስት በቃ ቢያንስ ታርፋለህ። መድከም፣ እዛ ሄዶ 2 ሰዓት የሚያህል ነገር መገተር፣ ጥቅም ለሌለው ትርፍ ለሌለው ነገር አትርከም። በቃ ብርድ ነው አየሩ፣ ዝናብ ነው፣ ንፋስ ነው። ደግሞ ስትወጣ አደጋ ምናምን የሚለው እውነቱን ነው። አደጋ ቢያጋጥምስ? እቤት ኮንክ ግን ምን አይነት አደጋ ያጋጥም? ምንም አደጋ ያጋጥም። ስለዚህ ዝም ብለህ እሱን ተረት ተረት ከምትሰማ የኔን ምክር ብትሰማ ይሻላል። አረፍ በል፣ ቲክቶክ ፊልም መጽሐፍ ምናምን አታንብብ። መንፈሳዊ ህይወት ላይ ምናምን ብዙ ትኩረት አታድርግ። በቃ ዓለማዊ ሁን። ዓለማዊ ነገር ላይ እየኖርክ አጉል መንፈሳዊ ምናምን አታካብድ፣ አታሽቃብጥ። ፈጣሪ ማወደውም እንዴ። በቃ ዓለም ላይ ነው የምትኖረው፣ እንደ ዓለም ኑር፣ ዓለምን ምሰል። እውነቱ ነው ልቤ። ብዙ ጊዜ አስቀደስኩ፣ ብዙ ጊዜ ቤተክርስቲያን ሄድኩ፣ ብዙ ጊዜ ተመላለስኩ። ምንም የተለወጠ ነገር የለም። አሁንም ያው ነው። ዛሬም ቤድ ያው ነው። ለውጥ የለም በእኔ ህይወት። በመሄዴ ላይ የእውነት ተስፋ ቆርጫለሁ። እንኳን ደስ አለህ አይምሮ፣ ዛሬም ማሸነፍከኝ። ልብ የሚሉ ሰውዬ ማለት ነው ላይሰማው ዝም ብሎ ይደክማል ነው። ልፋ ያለው ነው። ማክ ሁል ጊዜ ከልቡ አይምሮን ነው የሚሰማው። እናንተስ ልብን ከምትሰሙ እኔም ብትሰሙ ይሻላል። ሰበብ ይመቸኛል፣ ቲክቶክ ይመቸኛል፣ ወሬ ይመቸኛል። የሚመቸኝን ካደረጋችሁልኝ ሰላም ነኝ። ከኔ ወጣ ያለ ነገር ግን አደርጋለሁ ካላችሁ ጦርነት ነው የምከፍተው። መሄድ እየፈለጋችሁ አስተኛችኋል። እኔ አይምሮ ነኝ፣ ማንንም አልሰማም። እኔ የሚያሳዝነኝ ምን እንደሆነ ታውቃላችሁ? ማክ እኔንም አይምሮንም እንዲሰማ አድርጎ ፈጣሪ ፈጠረው። ማክ ግን እኔን ከማዳመጥ ይልቅ ሁልጊዜ አይምሮን ማዳመጥ ይመርጣል። አይምሮ ደግሞ ሁልጊዜ እኛን በጋራ ከሚጠቅመን ነገር ይልቅ የራሱን ጥቅም የራሱን ምቾት ብቻ ያስቀድማል። እኔም ቢሰማኝ ግን እኮ
አንድ ከመጥፎ ነገር ጠብቀዋለሁ፣ ሁለት ደግሞ የተሻለ ነገር እመኝለታለሁ። ግን አይሰማኝ። ሁሌ እኔ ጋር እውነት አለ፣ ፈጣሪ እኔ ጋር እውነት አስቀምጧል፣ ግን አይሰማኝ። እናንተስ ትሰሙታላችሁ? እኔን አዳምጡኝ ቢሆን ኖሮ ይሄን ቅዳሴ ነበረ። እንቅልፍና ቲክቶክን መረጠ። መብቱ ነው፣ ማስገደድ አልችልም።